በስተመጨረሻም በዚህ ጦርነት ላይ የተካሄዱ ክስተቶችና ውጤቶችን ስናይ በዚህ ጦርነት ላይ ብዙ ሰዎች ጉዳቶችን ሊያስተናግድ ችለዋል። ከዚህም ከ50 እስከ 70 ሚሊዮን በላይ ሰዎች ሊሞቱና በሚሊዮኖች የሚቆጠሩ ኢኮኖሚዎች ሊወድቁ ችለዋል። በናዚ ጀርመን ሆሎካውስት በሚባለው 6 ሚሊዮን እስራኤላውያን ሊገደሉና በድል ሊጨፈጨፉ ችለው ነበር። ሁለተኛ የብሔራዊ ተቋሞች መፈጠር ነበር። በዚህም ጦርነት እንደ አንድ ፖዚቲቭ መንገድ ሊሆን የሚችለው የተባበሩት መንግስታት ዩናይትድ ኔሽን የሚባለው ሊመሰረትም ችሎ ነበር። የአውሮፓ ሀገሮች በኢኮኖሚ ትብብርን ሊፈጥሩ ችለው ነበር። በሶስተኛ የአሜሪካና የሶቪየት ድርጅት መደገፍ። ይህም አሜሪካ በአንድ በኩል ትልቅ የሆነ የካፒታሊዝም እድገት እንድትስፋፋ ችለዋል። እንዲሁም በሁለተኛው ወገን የሶቪየት ዩኒየን ራሽያ የሶሻሊስት ወገን ተከተላ ከፍተኛ የሆነ መንሰራራትን በኢስተርን ፓወሮች ላይ ልታካሄድ ችላ ነበር። በዚህም በአሜሪካና በሶቪየት ጦርነት መከፈት በስተመጨረሻም ኮልድ ዋር የሚባለውን እንደ መነሻነት ሊፈጥር ችሏል። በአጠቃላይም የዓለም ሁለተኛ ዓለም ጦርነት ዓለምን ወደ አዲስ ዘመን ሊያመጣና ብዙ ለውጦችን ሊያስከትል ቻለ። በዚህ ሰላም፣ ብሔራዊ ስምምነትና የህብረት አቅም መጠን እንዲስፋፋ አድርጓል።